እህቱን አስክሬን ወደ ባንክ የወሰደው ግለሰብ እንኳን ደስ አላችሁ አሉ ፑቲክ አዲስ ሪከርድ በመስበር ዓለምን ጉዳት ብሏል። የኢራን ሚሳኤሎች በአንድ የአሜሪካ የጦር መርከብ ላይ ጥቃት አደረሱ። አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ ሊባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ነው፣ ዲፔንደንሲ ይለዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ፣ ሁሉም ቤተ እምነቱን ገንብቶ፣ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደኛኝ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን። በማግለል በመግፋት ይችን ሀገር ወደ ላይ ከፍ ልናደርጋት አንችልም። እህቱን አስክሬን ወደ ባንክ የወሰደው ግለሰብ ዓለምን ጉድ እያስባለ ይገኛል። ነገሩ እንዲህ ነው። በህንድ ኦዲሻ በምትባል ግዛት እህቱ ከሞቶች በኋላም የቁጠባ ገንዘቧን ለማውጣት በተደጋጋሚ ጠይቆ የተከለከለው ጂቱ ሙንዳ የተባለው ግለሰብ ሞቷን ለማስረዳት አስክሬኗን ይዞ ወደ ባንክ መሄዱን የተነገረው። ታዲያ በሰውየው ድርጊት የተደናገጠው ባንኩም አስክሬኗን አምጧ አላልንም፣ ህጋዊ ሰነድ ብቻ ነበር የጠየቅነው በማለት ቢከራከርም ግለሰቡ የባንኩን ቢሮክራሲ አሰራር መረዳት ባለመቻሉ ለዚህ ድርጊት መዳረጉን ተናግሯል። በስተመጨረሻም የክልሉ ባለስልጣናት ጣልቃ በመግባት ለሟች ቤተሰብ የገንዘብ ድጋፍ ያደረጉ ሲሆን ገንዘቡ ለህጋዊ ወራሽ እንዲለቀቅ መደረጉም ታውቋል። ታዲያ የአካባቢው አስተዳደርም በባንኩ አሰራር ላይ ምርመራ መጀመሩን ቢቢሲ አስታውቋል። የዚህን ግለሰብ ድርጊት እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ ማለፍ ያልቻሉ መርከቦችን ነፃ አወጣቸዋለሁ አሉ። ከሰዓታት በኋላ የሚጀመረው ዘመቻ ላይ የትኛውም ጣልቃ ገብነት በከባድ አጸፋዊ ምላሽ ይቋጫል ብለዋል። በጦርነቱ ምክንያት ሆርሙዝ ላይ የታገቱ መርከቦችን
አገራት ጥያቄ ባቀረቡት መሰረት ያለ ምንም ችግር እንዲወጡ እናደርጋለን የሚል ሐሳባቸውን ትራምፕ በትሩዝ ሶሻል ሚዲያቸው ላይ አጋርተዋል። አሜሪካ መርከቦችን እየመራች ከተከለከለው የሰርጡ ክፍል እንደምታስወጣቸውና አገራቱ ያለምንም ስጋት ሀብታቸውን እንደሚያገኙም አስታውቀዋል። በቴህራንና ዋሽንግተን መካከል የተደረገውን ተኩስ አቁም ስምምነት ጫና ውስጥ ያስገባዋል የሚል ስጋትም ይህ አካሄዳቸው አስፍቷል። የኢራን ፓርላማ ብሔራዊ ደህንነት ኮሚሽን ኃላፊ ኢብራሂም አዚዝ የትኛውም የአሜሪካ ጣልቃ ገብነት ተኩስ አቁሙን እንደ ጣሰ ይቆጠራል በሚልም አስጠንቅቀዋል። ኮሚሽኑ የሆርሙዝና ፐርሲያን ባህረ ሰላጤ በዶናልድ ትራምፕ ግራ የተጋባ የትሩዝ ሶሻል ሚዲያ ጽሑፍ አይመራም ብለዋል። ይህ ሂደት በቀጠናው ያለውን ጦርነት ዳግም እንዳይቀሰቅስ ተፈርቷል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ካላደረጋችሁ ፎሎ ማድረጋችሁም እንዳይረሳ። አንድ ጥናት እንዳሳየው ከሆነ ሀብታም ሳይሆኑ እንደ ሀብታም አክት የሚያደርጉ ሰዎች መጨረሻ ላይ ሀብታም የመሆን እድላቸው ሰፊ መሆኑንም በቅርቡ የተደረጉ ጥናቶች እያሳዩ ይገኛሉ። አንዳንድ ግለሰቦች እንደምታውቋቸው እንደ ሀብታም አክት ያደርጋሉ፣ ሀብታም እንደሆኑም ለራሳቸው ይሰማቸዋል። እነዚህ ሰዎች ታዲያ በመጨረሻም ሀብታም የመሆን እድላቸው ከፍተኛ ፐርሰንት እንዳለው እየወጡ ያሉ ጥናቶች አሳይተዋል። እንደ ሀብታም አክት ለሚያደርገው ለዛ ጓደኛችሁ ላኩለት። ይህን ታሪክ ለኛ ሀገር ክርስቲያኖች አድርሱላቸው። በተለይ ደግሞ ለአክሱም ክርስቲያኖች እጅግ አስገራሚ ክስተት ነው። በዚህ ሳምንት በናይጄሪያ ውስጥ የተከሰተ አጋጣሚ ነው። በደንብ ሼር እያደረጋችሁ እስከ መጨረሻው ተከታተሉ። በናይጄሪያ ግዛት ውስጥ ዴልታ ስቴት የምትባል አነስተኛ የናይጄሪያ ከተማ ላይ ባለፈው ጁማ የተፈጠረ ነው። ሙስሊሞች ጁማ ሰላታቸው ለመስገድ በተሰባሰቡበት እጅግ ከባድ ዝናብ ይጀምራል። በዚህም የተነሳ መስጂዱ በውሃ ይጥለቀለቃል። ያም ለመስገድ እጅግ አስቸጋሪ ይሆንባቸዋል። ታዲያ እዚህ ጋር ነው አስገራሚ ክስተት የተፈጠረው። በአቅራቢያው የሚገኝ ቤተክርስቲያን ወዲያው በሮቹን ከፈቱ፣ መሬቱን አጸዱላቸው፣ ምንጣፍ አነጠፉና ለጊዜም ቢሆን ጁማ ሰላታቸውን እንዲሰግዱ በሮቹን ክፍት አደረጉላቸው። በእነዛ መልካም ክርስቲያኖች አማካኝነት ሙስሊሞች ለጊዜም ቢሆን የጁማ ሰላታቸውን በጀማ እንዲሰግዱ ሆነ። በተመሳሳይ በረሱላችን ሰለላሁ ዐለይሂ ወሰለም ዘመንም መሰል ድርጊቶች ወይም መሰል አጋጣሚዎች ተፈጥረው ነበር። ከነጀራ የመጡ ክርስቲያኖች ረሱል ሰለላሁ ዐለይሂ ወሰለምን በመዲና ሊጎበኙ መጡ። ስለ ሰላምም ከረሱል ሰለላሁ ዐለይሂ ወሰለም ጋር በሰላም በክብር በሚያምር ሁኔታ ከተወያዩ በኋላ የጸሎት ሰላታቸው ደረሰባቸው። እነዛ ክርስቲያኖች ጸሎት የሚያረጉበት ቦታ ፈልገው ስለነበረ የኛ ውድ ነብይ ረሱል ሰለላሁ ዐለይሂ ወሰለም በመስጂድ አልነበዊ እንዲሰግዱ ፈቀዱላቸው። ይሄ ነው መቻቻል፣ መከባበርና አብሮ መኖር ማለት። በአክሱም ከተማ እጅግ መፈቀድ የሌለባቸው አስነዋሪና እጅግ አሳፋሪ ነገሮች ተፈቅደው፣ ነገር ግን ሙስሊሞች በተወለዱበትና ባደጉበት በኖሩበት ከተማ ፈጣሪያቸውን የሚገዙበት ሞተው የሚቀበሩበት ቦታ መከልከል፣ ይሄ ከእምነትም ከባህልም ከምንም ያፈነገጠ አስነዋሪ ድርጊት ነው። ከዚህ እንዲማሩ ዘንድ ሙስሊሞች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። በሆርሙዝ ሰርጥ ምን እየተከናወነ ነው? የኢራን ሚሳኤሎች በአንድ የአሜሪካ የጦር መርከብ ላይ ጥቃት አደረሱ ተባለ። በሆርሙዝ የባህር ሰርጥ ላይ ከፍተኛ ወታደራዊ ውጥረት ነግሷል። የኢራኑ የፋርስ የዜና ወኪል ሁለት ሚሳኤሎች የአሜሪካንን የጦር መርከብ መትተዋል ሲል ዘግቧል። ጥቃቱ ተፈጸመ የተባለው ትራምፕ የፕሮጀክት ፍሪደም የተባለውን ዘመቻ በጀመሩበት ቅጽበት ነው። አሜሪካ 15000 ወታደሮችንና ከ100 በላይ አውሮፕላኖችን ወደ ቀጠናው እያሰባሰበች ባለችበት በዚህ ወቅት መሆኑ ጉዳዩን አሳሳቢ አድርጎታል። ነገር ግን እውነታው የትኛው ነው? በአንድ በኩል ኢራን መታው ስትል፣ በሌላ በኩል ደግሞ የአሜሪካ ባለስልጣናት ለአልጀዚራ በሰጡት መግለጫ ዘገባው የፈጠራ ወሬ ነው፣ ምንም አይነት ጥቃት አልደረሰም በማለት ጉዳዩን አሜሪካ አስተባብላለች። በእርግጥ ሚሳኤል ተተኩሷል ወይንስ የፕሮፓጋንዳ ጦርነት ነው? ጉዳዩን ተከታትዬ ማቀርብላችሁ ይሆናል። እናንተስ ምን ትላላችሁ? ኮሜንት ላይ ሐሳባችሁን አጋሩኝ። ኸይር ያሰማን። በዚህ ሰዓት በተሰማ መረጃ መሰረት ለታዳጊዎች ማህበራዊ ሚዲያ ሊከለከል መሆኑ ተሰምቷል። የህፃናት ደህንነት ለመጠበቅ በማለም እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የሚከለክል አዲስ ህግ እየተዘጋጀ መሆኑ ከሩዋንዳ ምድር ተሰምቷል። ይህ አዲሱ ህግ ወላጆች ልጆቻቸውን ለይዘት ፈጠራና እንዲሁም ደግሞ ለገቢ ምንጭነት እንዳይጠቀሙባቸው የሚከለክል ድንጋጌም ይጨምራልም ተብሏል። እናንተስ በዚህ ጉዳይ ምን ትላላችሁ? ይህ ህግ ወደ ኢትዮጵያ ቢመጣ ምን ይመስላችኋል? እስኪ በኮሜንት ላይ ሐሳባችሁን ስጡበት።
እጩዎቻችን ዕውቀትን የታጠቁና ሰርተው የታዩ ናቸው ሲሉ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በዛሬው ዕለት ባካሄዱት የምረጡ ቅስቀሳ ላይ ባስተላለፉት መልእክት የብልጽግና እጩዎቻችን ዕውቀትን የታጠቁና ሰርተው የታዩ ናቸው፣ ለህዝባቸው የታመኑና ጠንካራ እንደሆኑ በመግለጽ ብልጽግናን ምረጡ ብለዋል። ከንቲባ ወይዘሮ አዳነች አቤቤ አክለውም ወይዘሮ አዳነች በስራቸው የታመኑ፣ በስነ ምግባራቸው የተለዩ፣ በብቃታቸው የተመዘኑ፣ በትምህርት ዝግጅታቸው ሀገራቸውን ወደፊት ትልቅ ዘንድ የሚያስችል ዕውቀትን የያዙ ናቸው ብለዋል። ቃሉ ፑቲክ አዲስ ሪከርድ በመስበር ዓለምን ጉዳት ብሏል። ኢትዮጵያዊ ቃሉ ፑቲክ በኢንተርኔት ዓለም እጅግ ያልተለመደና አስገራሚ ታሪካዊ የተባሉ ስኬቶችን እያስመዘገበ ይገኛል። ታዲያ በኢንስታግራም ገጹ መጨረሻ ላይ በለቀቃት አንዲት ቪዲዮ ብቻም ከ2.3 ሚሊዮን በላይ አዳዲስ ፎሎወሮችን በማግኘት በኢንስታግራም ገጹ ላይ የተከታዮችን ብዛት በአሁኑ ሰዓት 3.3 ሚሊዮን አድርሷል። ይህም የቃሉ ስኬት በኢንስታግራም ገጹ ላይ ብዙ ተከታዮችን በማግኘት የመጀመሪያው ኢትዮጵያዊም ያደርገዋል። በፈጠራ ስራዎቹ ዓለምን እያነጋገረ የሚገኘው ይህ ታዳጊ የኢትዮጵያን ስም በዓለም አቀፍ የዲጂታል መድረክ ላይ በጉልህ እያስጠራም ይገኛል። ስለ ቃሉ ፑቲክ ምን ታስባላችሁ? ሀሳብና አስተያየታችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ወቅታዊ መረጃዎችን ያገኙ። እሺ ጋይስ ሜጀር አፕዴት አለን። የናሳ ሳተላይቶች እንዳረጋገጡት ማለት ነው ሜክሲኮ ሲቲው ከተማዋ ማለት ነው በዚህ ሰዓት እየሰመጠች ነው የምትገኘው። ሜክሲኮ ሲቲ በየአመቱ ማለት ነው ወደ 25 ሴንቲሜትር እየሰመጠች እንዳለና በተመሳሳይ ሰዓት ደግሞ ጎርፍ እያስቸገራት እንደሆነ በጣም አይሮኒክ ነው። እና ምንድነው ሜክሲኮ ከተማዋ ማለት ነው የተገነባችው ራሱ ሀይቅ ላይ ነው ማለት ሌክ ቴክስኮኮ ይባላል እና እሱን አድርቀውት የዛኔ ማለት ነው ሜክሲኮ የስፔን ግዛት እየነበረች ስፔን ለማስፋፋት ብሎ ማለት ነው ሀገሪቷን ሀይቁን አድርቀው እሱ ላይ ነበር የገነቧት እና አሁን ማለት ነው ክሌ ላይ ነው ያለችው። ከተማው ክሌ ላይ ነው የተገነባው ማለት ነው። እና ሁለተኛው ሪዝን ደግሞ ምንድነው ከተማዋ ማለት ነው ውሃ የምትጠቀመው ግራውንድ ዋተር ውሃ ነው እና ፓምፕ እያደረጉ ነው የሚያወጡት ከዛ ውስጥ። ውሃው ሲወጣ ደግሞ ማለት ነው ከተማዋ እየደረቀች ነው የምትመጣው እና የከተማው ዌይት ማለት ነው እየጨመቃት ይመጣል ማለት ነው። እና ማለት እንደምታዩት ማለት ነው ከተማው ታሪካዊ ህንጻዎች ምናምን ማለት ነው እየተጋደሙባት ይገኛሉ። ይሄኔ ምስለ ሲቲ ናት እንግዲህ እየሰመጠች ያለችው እንዴት እንደሚያምር እዩት። ኢሮኒካሊ ማለት ነው ፍለዲንግም እያጋጠማት ነው ማለት ጎርፍም እያስቸገራት ነው ይባላል ሜክሲኮ። ውሃው እየደረቀ ነው በዛ ላይ ጎርፍም አለ። ዲስ ክሬዚ ማለት ነው። እና አሁን እዚህ ላይ ያሉት ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡት። እንኳን ደስ አላችሁ፣ እንኳን ደስ አለን። የኢትዮጵያ አየር መንገድ የ2026 የኤፔክስ መንገደኞች ምርጫ በአፍሪካ ምርጡ አየር መንገድ በመባል ተሸለመ። ይህ ሽልማት የተገኘው በአየር መንገዱ ቀልጣፋና አስተማማኝ አገልግሎት ሲሆን ውጤቱም ሙሉ በሙሉ በመንገደኞች እውነተኛ ምስክርነትና ገለልተኛ አስተያየት ላይ የተመሰረተ ነው ተብሏል። ዋና ስራ አስፈጻሚው አቶ መስፍን ጣሰው ሽልማቱ የሰራተኞች የጋራ ጥረት ውጤት መሆኑን ገልጸዋል። በአሁኑ ወቅት አየር መንገዳችን ከ160 በላይ መዳረሻዎች በመብረር ላይም ይገኛል። በራዕይ 2040 ስትራቴጂው ደግሞ በዓለም ካሉ ቀዳሚ 20 አየር መንገዶች አንዱ ለመሆን ጉዞውን ቀጥሏል።